ሰላም ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደዚህ ንፍት ያለ ቆንጆ ጣዕም ያለው የአጃ ድፎ ዳቦ ነው የምንጋግረው። እንግዲህ ተከታተሉኝ። በመጀመሪያ ለብጥብጥ የሚሆን እናዘጋጃለን። ይሄ የቡኩ የጤፍ ቀሪራውንና ሊጡን ነው የምጠቀመው። ሊጡን አንድ የሾርባ ማንኪያ ያህል አድርግና ሁለተኛውን ቀሪራ እንጠቀማለን። በዚህ አንድ ሲኒን ያረኩት። አሁን የምጨምረው የፍርኖ ዱቄት ነው። በዚህ በሾርባ ማንኪያ 5 እጠቀማለሁ። ወይም ደግሞ በዚች የሻይ ሲኒ 1 የፈረንጅ እርሾ 1 ማንኪያ ቅዝቃዜውን የለቀቀ ለሰስ ያለ ውሃ አርገን እንበጠብጠዋለን። በጥብጠን ለአንድ ሰዓት ያህል እናስቀምጠዋለን ኩፍ እስኪል ድረስ። እንግዲህ ከአንድ ሰዓት በኋላ እንደዚህ ሆኖልናል። ብዙ አናቆየውም እንዳይኮመጭርብን። አሁን 1 የቡና ሲኒ ዘይት፣ ስኳር 2 የሾርባ ማንኪያ፣ ይሄ የዳቦ ቅመም ቀረፋ፣ ቅርንፉድና ነጭ አዝሙድ፣ ትንሽ ኮረሪማ አለበት 1 የሻይ ማንኪያ፣ ጥቁር አዝሙድ እኔ አብሬ አልፈጨውም፣ እንደዚህ ነው የማደርገው። አጥቤ አድርጌ ነው የምጠቀመው። አሁን ይሄ ሽታ እንዲያመጣልን በደንብ እናሸዋለን። ጨው በመጠኑ፣ አሁን ውህዱ ላይ የአጃ ዱቄቱን እንጨምራለን። ይሄንን ለሰስ ባለ ውሃ በደንብ እሽት እናደርገዋለን። በደንብ ሲታሽ ቶሎም ኩፍ ይላል። እንግዲህ እኔ እዚህ ጋር ፍርኖ ዱቄት ነው ብጥብጡን የተጠቀምኩት። የበቆሎ ዱቄትም ማድረግ እንችላለን። እንዲህ ክፍትፍት እንዲል ይረዳዋል። አሁን ይሄው እሽታችን ይሄንን ይመስላል። በደንብ መታሸት አለበት። አሁን ይበቃዋል። ክድን አድርገን ሞቅ ያለ ቦታ ኩፍ እስኪል ድረስ እንጠብቀዋለን። ይሄው እንግዲህ ከ45 ደቂቃ በኋላ ይሄው ደብል ሆኖልናል። ይሄን ይመስላል። ይሄን እንመልሰውና ሁለተኛውን ኮብ አድርገን ፓትራችን ላይ እናደርጋለን። ሁለቴ ኩፍ ካለ እቃው ላይ ካደረግን የጤፍ እርሾም ስላለበት እንዳይኮመጭርብን ወይም እንዳይኮመጥጥ አንድ ኩፍ ካለ በኋላ በሁለተኛው ፓትራው ላይ ኩፍ እንዲል ማድረጉ በጣም ጥሩ ነው። ቃናውም ጥሩ ይሆናል። አሁን ኮብ አዘጋጅቻለሁ። እዚህ ፓትራው ላይ አድርገን በደንብ አድርገን ካስተካከልን በኋላ እዚሁ ላይ ኩፍ እንዲል ኮባውን ሳንሸፍን ከድነን እናቆየዋለን። ይሄም 40 ደቂቃ ሆኖታል ኩፍ ለማለት። አሁን ኮባችንን ሸፍነን ኦቨኑን ለኩሰነዋል። አብስለን ደግሞ እንመለሳለን።
ይኸው ተመልካቾቼ ዳቦአችን በዚህ ሁኔታ ደርሷል። ቆንጆ መልክ ነው ያለው። ከለሩ ያምራል። ቆንጆ ሆኖ ነው የበሰለልን። አሁን ደግሞ ግልባጩን እናየዋለን። ዋው ናይስ! ይኸው እንዲህ ሆኖ ቆንጆ ሆኖ በስሎልናል። ቆንጆ በጣም ነፍቷል። በጣም ጥሩ ሆኖልናል። ሲቀዘቅዝ ቆርሰን እንመለሳለን። ይኸው ተመልካቾቼ ዳቦ ይሄንን ይመስላል። ቆንጆ ሆኗል። ሽታው ልዩ ነው። ይኸው ውስጡም ክፍትፍት ብሏል። የተባረከ ይሁንልን። ቅመሱ። ቆንጆ ሆኗል። ክፍትፍት ነው ያለው። እኔ ደግሞ ቀምሳለሁ። በጣም ነው የሚጣፍጠው። በጣም ተመልካቾቼ ሰርታችሁ ሞክሩት፣ ትወዱታላችሁ። ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን። ቀናችሁ የተባረከ ይሁንላችሁ።